ፌስቡክ የከፈትንበት ስልክ ቁጥር ወይም ደግሞ ፌስቡክ ላይ ስልክ ቁጥራችን እንዴት አድርገን እንዳይታይ መደበቅ እንደምንችል አሳያችኋለሁ። ብዙዎቻችሁ ይሄን ጥያቄ ጠይቃችሁኛል። እንዴት ነው ፌስቡክ ላይ ስልክ ቁጥራችን ለማንም እንዳይታይ መደበቅ የምንችለው? አሁን አሳያችኋለሁ። ይሄን ቪዲዮ እስከ መጨረሻ ድረስ ተከታተሉ። ያልገባችሁ ጥያቄ ካለ ኮሜንት ላይ ታስቀምጡልኛላችሁ። ቪዲዮን ላይክ በማድረግ ጀምሩ። በፌስቡክ ላይ ታሳያችኋለሁ። ስቴፑን ሙሉ ተከተሉኝ። ይሄ ወደ ፌስቡክ ላይት እንገባለን። ፌስቡክ ላይት ላይ ከገባን በኋላ እዚህ ጋር እንደምታዩት 3 ሰረዝ አለች። እቺን 3 ሰረዝ አንዴ እንነካለን። ልክ 3 ሰረዙን ከነካን በኋላ እንደዚህ አይነት ገጽ ውስጥ ነው የሚከተን። ከዛ ወረድ እንልና ማለት ነው እንደምታዩት ሴቲንግስ ኤንድ ፕራይቬሲ የሚላል እዚህ ጋር እሱን አንዴ እንነካለን ማለት ነው። ልክ ሴቲንግስ ኤንድ ፕራይቬሲ የሚለውን ስንነካ ሴቲንግስ የሚል ይመጣልናል። በቀጥታ ሴቲንግስ የሚለውን እንነካለን ማለት ነው። ልክ ሴቲንግስ የሚለውን ስነካ እንደዚህ አይነት ገጽ ነው ይመጣልን። ከዛ ትንሽ እንደዚህ ወረድ እናደርገውና ማለት ነው እዚህ ጋር ይሄው እንደምታዩት ፕራይቬሲ ሴቲንግስ የሚል ነገር አለ። ስለዚህ በቀጥታ ፕራይቬሲ ሴቲንግስ የሚለውን አንዴ እንነካለን። ፕራይቬሲ ሴቲንግስ የሚለውን ከነካን በኋላ እንደዚህ አይነት ገጽ ይመጣልናል። አሁንም ልክ እንደዚህ ወደታች እናደርገውና ማለት ነው መጨረሻ ላይ እንደምታዩት who can see your contact information የሚል አለ እንደምታዩት። ስለዚህ who can see your contact information የሚለውን አንዴ እንነካለን ማለት ነው። እዚህ ጋር እንደምታዩት ማለት ነው የኔን አሁን የዚህን ፌስቡክ ስልክ ቁጥር ማን ነው የሚያየው? ፐብሊክ ነው የሚለው እዚህ ጋር እንደምታዩት ማንም ሰው ማለት ነው ይሄን ስልክ ቁጥር ፌስቡክ ላይ ሲገባ ማየት ይችላል ማለት ነው። ስለዚህ አንዴ ስልክ ቁጥሩን ትነካላችሁ። ይሄው ልክ ስልክ ቁጥሩን ስንነካ ማለት ነው እዚህ ጋር እንደምታዩት ያስመርጠናል። አሁን ያለው ፐብሊክ ላይ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ ማንም እንዳያይብን ስልክ ቁጥራችንን ማንም እንዳያይብን ስለሆነ የምንፈልገው እዚህ ጋር መጨረሻ ላይ ኦንሊ ሚ የምትላለች ኦንሊ ሚ የምትለዋን አንዴ ይችኛዋ ማለት ነው እንነካለን። አሁን ሴቭ አድርጎ ጨረሰው ማለት ነው። ስለዚህ እንደምታዩት ስልክ ቁጥራችን አሁን ኦንሊ ሚ ነው የሚለው። ስለዚህ የኛን የፌስቡክ ስልክ ቁጥር ከዚህ በኋላ ማንም አያየውም ማለት ነው። ስለዚህ ልክ እንደዚህ አድርገን ፌስቡክ ላይ ስልክ ቁጥራችንን ማንም እንዳያገኘው መደበቅ እንችላለን ማለት ነው። እንደወደዳችሁ ተስፋ አረጋለሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ አድርጉ። በቅንነት ላይክ እየገጫችሁ ለፉ። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በቀጣይ በሌላ ቪዲዮ ተመልሼ እስክመጣ ድረስ ባላችሁበት የምድር ጫፍ ሁሉ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ቻው።